ፊልሙ የሚጀምረው ጆን ከተባለ አንድ ወጣት ጋር ነው። እሱም ጓደኛው ስሎ ወደ ሜዳ መጥቶ ከጓደኞቻቸው ጋር የባስኬትቦል ጨዋታ እንዲጫወቱና ጥሩ ጊዜ እንዲያሳልፉ ይጠይቀዋል። ጨዋታውን ከጨረሱ በኋላ ከጆንና ከስሎ በስተቀር ሁሉም ወደ የቤታቸው ለመሄድ ይወስናሉ። ሁለቱ ግን ለጥቂት ጊዜ አብረው ለመቆየት ያስባሉ። ስሎ ጆንና እሱ ከሚኖሩበት ዳር ሰፈር ተሻግረው የወንዙ ማዶ ያሉትን የሀብታም ቤቶችና የሀብታሞችን አኗኗር ለማየት ወንዙን እንሻገር ብሎ ሀሳብ ያቀርባል። ዋናው ችግር ግን ወንዙ እንዴት ማለፍ እንዳለባቸው አለማወቃቸው ነበር። ስሎና ጆን አንድ ሰው የወንዙ ዳርቻ ላይ ጀልባ ትቶ ሲሄድ ይመለከታሉ። ወንዙን ለመሻገርም ያችን ጀልባ ለመስረቅ ያስባሉ። ወንዙን ተሻግረው የሀብታሞችን ቤቶችና የሀብታሞችን ቤተ መንግስቶችን ቅንጡ ህይወት እያዩ አንድ ቀን እንደዚህ አይነት ህይወት መኖር በቻልን ብለው ይመኛሉ። በዚህ መሃልም ስሎና ጆን በአንድ ቡድን ወጣቶች ወደ ውሃ ሲዘሉ ያያሉ። ነገር ግን ከነሱ መካከል አንዱ በስህተት አንዲት ትንሽዬ ልጃገረድ ላይ በመዝለሉ ልጃገረዷ መስመጥ ትጀምራለች። ጆን ወዲያውኑ ልጃገረዷን ለማዳን ወደ ውስጥ ይዘላል። ስሎ ደግሞ ልጃገረዷን ለማውጣት በጀልባው ያግዘዋል። የልጃገረዷ ስም ፓትሪሽ ይባላል። ስሎና ጆን ፓትሪሽን ለልጅቷ አባት ለፍራንክስ ያስረክቡታል። ፍራንክስ ልጁን ስላዳኑለት እጅግ ያመሰግናቸዋል። ፍራንክስ ጆንን የራሰውን ልብስ እንዲቀይር ሁለቱም ወደ ቤቱ ይጋብዛቸዋል። ወደ ቤቱ ሲደርሱም ፍራንክስ እጅግ ሀብታምና የቅንጡ ቤት ባለቤት እንደሆነ ይረዳሉ። ፍራንክስ ፓትሪሽን ወደ ክፍሏ ሲወስዳት ጆን እሱን ይጠብቃል። በድንገት ጆን የፍራንክስ ታላቅ ልጅ የሆነችውን ኤልዛቤል የተባለችውን ውብ ልጃገረድ ይመለከታል። እሷም ጆንና ስሎን በአባቷ ቤት ውስጥ በማየቷ ትገረማለች። ፍራንክስ የሆነውን ሁሉ ያስረዳታል። ከዛም ፍራንክስ ለጆን ደረቅ ልብስ ይሰጠዋል። እንዲሁም ሁለቱም ወደ የቤታቸው በመኪና ለመሸኘት ይጎተጉታቸዋል። በሚቀጥለው ቀን ኤልዛቤልና አባቷ ፍራንክስ ለጥቂት ቀናት አብረዋቸው ልትቆይ የመጣቸውን አያታቸውን ይቀበላሉ። ኤልዛቤልም አሁንም ባልታወቀ ምክንያት በሀዘን ውስጥ ያለች ትመስላለች። በቁርስ ሰዓት አያቷ ኤልዛቤል የትኛው ዩኒቨርሲቲ መግባት እንደወሰነች በመጠየቅ የተወሰኑ ዩኒቨርሲቲዎች እንድትገባ በማስጨነቅ ታበሳጫታለች። ነገር ግን ፍራንክስ በመሃል በመግባት እናቱ ኤልዛቤል ደስ ያላትን ትምህርት ዘርፍ እንድትመርጥ እንድትተዋት ይጠይቃታል። በተጨማሪም ቅንጡ ቤቱን ለመሸጥ እንደወሰነ ይነግራታል። ኤልዛቤልም በአባቷ ሀሳብ ትስማማለች። አያቷ ግን ሀሳቡን አጥብቃ በመቃወም ከነሱ ጋር ትከራከራለች። ችግሩ ቤቱን የሚንከባከብ ሰው መቅጠር መፍትሄ መስጠት ይቻላል ብላ ታምናለች። በዚህ መሃልም ጆን ከእናቱና ከእንጀራ አባቱ ጋር እየተነጋገረ ነው። የእንጀራ አባቱ መግባት ስለሚፈልግበት ዩኒቨርሲቲ ጠይቋል። ጆን ለትወና ትምህርት ቤት ማመልከቻ እንዳስገባ ይነግረዋል። ነገር ግን የእንጀራ አባቱ በእሱና በምኞቱ ላይ ያፌዝበታል። በአንጻሩ እናቱ በቲያትር ላይ ክሎት እንዳለውና የወሰነው ውሳኔ በጣም ትክክል እንደሆነ በመናገር እንኳን ደስ አለ ትለዋለች። ጆን በእንጀራ አባቱ ንግግር የተበሳጨ ይመስላል። ጆን ከጓደኞቹ ጋር ለመገናኘት ይወስናል። እዛም የፓትሪሻን ህይወት ካዳኑ በኋላ የፍራንክስን ሀብት ያስተዋለው የስሎ ሀሳብ ተከትለው የፍራንክስን ቤት ለመዝረፍ እየተዘጋጁ እንደሆነ ያውቃል። ነገር ግን ጆን ፍራንክስ ለኛ ጥሩ ነበር፣ ይህ አይገባቸውም በማለት ሀሳቡን ይቃወማል። ስሎ ግን ሁሉም ሀብታሞች አንድ ናቸው ሲል ይመልስለታል። ጆን ሊያስቆማቸው ባለመቻሉ ባይስማማም ከነሱ ጋር አብሮ ለመሄድ ይገደዳል። ፍራንክስ ቤቱ ሲደርሱ ስሎ በዘረፋው ላይ በመሳተፍ ካልፈለገው ጆን ውጭ ቆሞ እንዲጠብቃቸው ሀሳብ ያቀርባል። ጆን ግን እምቢ ብሎ ከእነሱ ጋር ወደ እነ ፍራንክስ ቤት ይገባል። ውድ የሆኑ ቁሳቁሶችን መዝረፍ ይጀምራሉ። ጆን ወደ ኤልዛቤል ክፍል ገብቶ የእሷን እቃዎችና ፎቶዎችን ይመለከታል። ነገር ግን ስሎ በፍራንክስ ቢሮ ውስጥ ያገኘውን ሽጉጥ ይዞ በመውጣት ያቋርጠዋል። ጆን ስሎ ሽጉጡን ወደ ቦታው እንዲመልስ ይጠይቋል። ስሎ ግን እምቢ በማለት በመካከላቸው ጭቅጭቅ ይፈጠራል። በዚያኑ ቅጽበትም ፍራንክስ እና ሴት ልጆቹ ወደ ቤቱ ይመጣሉ። መብራት በዝቶ በማየታቸው ፍራንክስ ልጆቹ መኪና ውስጥ ትቶ ሁኔታውን ለማየት ይገባል። የፍራንክስ መምጣት የተረዱት ጆን እና ጓደኞቹ ሳይታዩ ወዲያውን ይሸሻሉ። ፍራንክስ ዘረፋውንና ሽጉጡን መውሰድ አውቆ ለፖሊስ ደውሎ ሪፖርት ያደርጋል። በሚቀጥለው ቀን ጆን ካመለከተበት ዩኒቨርሲቲ መልስ ይደርሰዋል። መመዝገቡንም ያውቃል። ጆን በዩኒቨርሲቲው የመጀመሪያ ቀን ይዘጋጃል። በከባቢው አየርም በጣም ይደሰታል። ወደ ክፍሉም ሲገባ ኤልዛቤል ማየቱን ይደነግጣል። በድንጋጤም በጭንቀትና በደስታ ስሜት ውስጥ ሆኖ ከተማረ በኋላ ጆን ከኤልዛቤል ጋር ይነጋገራል። እሷም እህቷን ከመስመጥ ያዳናት እሱ መሆኑን ታስታውሳለች። ጆን ኤልዛቤል ናዛን እንደሆነች ያስተውላል። ነገር ግን ምክንያቱን አልጠየቃትም። በኋላ ላይም ሌላ ክፍል ጓደኛውን ያገኛል። እሱም ኤልዛቤልም ከረጅም ጊዜ ጀምሮ እንደሚያውቃትና እሷ እናት ከጥቂት ወራት በፊት እንደሞተች በዛም ምክንያት ኤልዛቤል በድብቅ ሀዘን እና በጭንቀት ውስጥ እንደሆነች ይነግሯል። ጆን ስለ ኤልዛቤል እያሰበ ወደ ቤት ይሄዳል። አልፎ ተርፎም በሶሻል ሚዲያ ይፈልጋታል። ኤልዛቤልም ጆን በሶሻል ሚዲያ የምትፈልገው ትመስላለች። ለፍራንክስ እና ለእህቷ ጆን ከእሷ ጋር ዩኒቨርሲቲ እየተማረ እንደሆነ ትነግራቸዋለች። ፓትሪሻን በጣም ደስ ይላታል። ኤልዛቤልም ጆንን ወደ ልደት ፓርቲው እንድትጋብዘው ትጠይቃታለች። ወደ ጆንም ስንመለስ ከሌቦቹ ጓደኞቹ ጋር ችግር ውስጥ ከሚገባ ይልቅ ገንዘብ ካስፈለገው እንደሚሰጠው ከሚናገረው የእንጀራ አባቱ ጋር ይነጋገራል። ጆን በሱ ላይ ይበሳጫል። ባለጌ መልስም ይሰጠዋል። በሚቀጥለው ቀን ኤልዛቤል አዝና ነበር። ፕሮፌሰሩ በሰው
በሰው ሁሉ ፊት ይቆጣታል። እሷ ከክፍል ወጥታም ትሄዳለች። ጆን ግን እሷን ለማረጋጋትና ስለ እናቷ ሞት ለማጽናናት ይከተላታል። ነገር ግን ኤልዛቤል ያለምንም ምክንያት በእሱ ላይ ትበሳጫለች። በሚቀጥለውም ጆን ኤልዛቤልን ይቅርታ ይጠይቃታል። እሷም ይቅርታውን ተቀብላ ወደ እህቷ ፓትሪሺያ የልደት ፓርቲ ትጋብዘዋለች። ጆንም ተስማምቶ እሷ እንድታናገረው ስልክ ቁጥሩን ይሰጣታል። ጆን ወደ ቤት ተመልሶ እሱን በሰው ላይ ጥገኛ ነህ ብሎ ከሚከሰው የእንጀራ አባቱ ጋር ለመጋጨት ይሞክራል። የጆንን ጓደኛ በመሃል ገብቶ በፍራንክስ ቤት ውስጥ በተሰረቀው ሽጉጥ የእንጀራ አባቱን ይፎክራል። ከዛም ጆንን ይረዳዋል። ጆንም ያመሰግነዋል። በሚቀጥለው ቀንም ጆን በፓትሪሺያ የልደት ፓርቲ ላይ ይገኛል። መልካም ምኞቱን ይገልጽላታል። እንዲሁም ከኤልዛቤል ጋር ይገናኛል። እሷም ከጫጫታው ርቃ በጸጥታ አብረው እንዲቀመጡ ወደ ክፍሏ ትወስዷለች። ኤልዛቤልም ጆንን ፍላጎት ማሳየት የጀመረች ትመስላለች። በሚቀጥለው ቀንም አብረው ለመውጣት ይስማማሉ። ከፓርቲው በኋላም ጆን ኤልዛቤልን ተሰናብቶ ወደ ቤት ይመለሳል። እናቱ ባሏ ስለፈታት በእንባ ተሞልታ በማግኘቱ ይደነግጣል። እሷን ለማጽናናትም ለመደገፍ ከአጠገቧ ይቆያል። በዚህ መሃልም ኤልዛቤል ታናሽ እህቷን ለመንከባከብ ቤት መቆየት ስላለባት ከጆን ጋር እንደታቀደው መገናኘት አልተቻለም። ኤልዛቤልም ጆን ደውላ አባቷ ፍራንክስ ቤት እንድትቆይ እንደ አዘዛት ትነግረዋለች። ወደ እሷም እንዲመጣ ትጠይቀዋለች። ጆን ተስማምቶን ጓደኞቹን ወደ እሷ ቤት እንዲወስዱ ይጠይቃቸዋል። ነገር ግን ጓደኞቹ ኤልዛቤልን ቤት ከመቆየት ይልቅ ከእነሱ ጋር አብራ እንድትወጣ ይናገራል። ኤልዛቤልም እህቷን ቤት ትታ ከጆንና ከጓደኞቹ ጋር መውጣት ጥሩ ጊዜ ለማሳለፍ ትወስናለች። ጆን ኤልዛቤልን ወደ ቤት መልሶ ይወስዳታል። ነገር ግን ኤልዛቤል ከእሷ ጋር የመወኛ ገንዶ አጠገብ ለጥቂት ጊዜ እንዲቆይ ትጠይቀዋለች። ጆንም የተስማማ ይመስላል። ጆን በፍራንክስ መምጣት ተደናግጦ በፍራንክስ እንዳይታይ ውሃ ውስጥ ለመደበቅ ይሞክራል። በኋላም ከውስጥ ወጥቶ ከኤልዛቤልን ተሰናብቶ ይሄዳል። በሚቀጥለው ቀን ጆን ያማረ ልብስና ጓደኛው ስለሆን በእሱ ዘንድ አስቀምጦት የነበረውን ውድ ሰዓት ያደርጋል። ጆን ወደ አንድ ፓርቲ ሄዶ ከኤልዛቤል ጋር ይገናኛል። ሁለቱም ጥሩ ጊዜ ያሳልፋሉ። ከፓርቲው በኋላም ጆን ኤልዛቤልን ወደ ቤት ሊወስዳት ሲሞክር አንድ የሌቦች ቡድን መንገዳቸውን ዘግተው እቃቸውን ለመዝረፍ ይሞክራሉ። ጆን የስሎን ውድ ሰዓት አልሰጥም ይላል። ሌቦቹ ኤልዛቤልን እንደሚገሏት በማስፈራራት ጆን ያለምንም ተቃውሞ ሰዓቱ እንዲያስረክብ ያስገድዱታል። ይህ ኤልዛቤልን ያበሳጫታል። ከእሱ ጋር መነጋገር እምቢ ትላለች። ፍራንክስ ልጁን ወደ ቤት ለመውሰድ ይመጣል። ጆንም ከእሷ እንዲርቅ ያዘዋል። ቤትም እንደደረሱ ፍራንክስ ኤልዛቤልን ጆን ዳግመኛ እንዳታዩ ይነግራታል። ኤልዛቤል ግን በጆን ላይ መበሳጨቴ ከእሱ ጋር አልነጋገርም ማለት አይደለም በማለት እምቢ ትላለች። አባቷም ጆን ሕይወቱን በሙሉ በድሆች መንደር ውስጥ የኖረ ድሃ እንደሆነና ጥቃቱም አጋጣሚ እንዳልሆነ ይነግራታል። ቀናት ያልፋሉ። ጆንም ይቅርታ ለመጠየቅ ይጠብቃትም ስለነበር ኤልዛቤል ወደ ዩኒቨርሲቲ ያለመምጣቷን ያስተውላል። ወደ እሷ ቤትም ሄዶ ለመጠየቅ ይወስናል። ኤልዛቤልም አባቷ ሳያውቅ ጆን እንዲገባ ፈቀደችለት ይመስላል። ጆንም ላደረገው ነገር ሁሉ ኤልዛቤልን ይቅርታ ይጠይቃታል። ያለ እሷ መኖር እንደማይችል በመናገር ፍቅሩን ይገልጽላታል። ኤልዛቤልም ለጆን ያላትን ፍቅር ትገልጻለች። ይበልጥ ይቀራረባሉ፣ ግንኙነትም ይጀምራሉ። ቀናት ያልፋሉ። ጆንና ኤልዛቤል አብረው ደስተኛ ናቸው። ነገር ግን ስሎ ለጆን ደውሎ በእሱ ዘንድ ያስቀመጠውን ውድ ሰዓት እንዲመልስለት ይጠይቀዋል። ጆንም ከስሎ ጋር ተገናኝቶ ሰዓቱም እንደተሰረቀ ይነግረዋል። ስሎ በጣም ይበሳጫል። ሰዓቱም በጣም ውድ እንደሆነና ሊገርሉት ለሚችሉ ወንጀለኞች ዕዳውን ለመክፈል ሊሸጡ አስቦ እንደነበረ ይነግረዋል። ጆንም ከዩኒቨርሲቲ ስቱዲዮ ውስጥ የሆኑ ቁሳቁሶችን ሰርቀው በመሸጥ ገንዘቡን ለወንጀለኞች እንዲሰጡ ሀሳብ ያቀርባል። ዘረፋውንም ይፈጽማሉ። በሚቀጥለው ቀን ኤልዛቤል ከጆን ዘንድም ከአንቺ ይበልጥ የተሻለ ሰው ስለሚገባሽ ከአንቺ ጋር መሆን አልመጥንም የሚል እንግዳ መልእክት ይደርሳታል። ኤልዛቤልም ግራ ትጋባለች። የሆነውን መረዳት አትችልም። ከዩኒቨርሲቲው የድምጽ መቅረጫ ቁሳቁሶች እንደተሰረቁና ሌቦች የገቡ ጆንና ጥቂት ጓደኞች ብቻ እንደሚያውቁት ሚስጥራዊ ኮርኒስ መግቢያ ተጠቅመው እንደሆነ ታውቃለች። ኤልዛቤልም ይህን አጋጣሚ ብቻ እንደሆነ ራሷን ለማሳመን ትሞክራለች። ኤልዛቤልም ወደ ቤት ስትመለስ አባቷን ታገኘዋለች። እሱም በክትትል ካሜራ የተቀረጸ ቪዲዮ ያሳያታል። ቪዲዮንም ጆንና ጓደኞቹ ቤቱ በተዘረፈበት ቀን ቤቱን ሲዘርፉ ያሳያል። ፍራንክስም የልጁን ሕይወት ስላዳነ ለፖሊስ ሪፖርት ማድረግ አልፈለገም ነበር። ኤልዛቤልም በሁኔታዎች ላይ ስታስብ ጆን ሌባ መሆኑን ትረዳለች። ይህም በጣም ያሳዝንና ደግሞ ወደ ጭንቀት ውስጥ ትወድቃለች። ከጥቂት ቀናት በኋላ ምስሎ በተከሰተው ነገር ሁሉ ከኤልዛቤል በመለያየት ምክንያት ከባድ ጊዜ እያሳለፈ ያለውን ጆን ለማጽናናት ይሞክራል። እስሎ በድንገት በመንገድ ላይ ከዕዳ ጋር በተያያዘ ከአንድ ወንጀለኛ ጋር ይከራከራል። ወንጀለኛው ግን እስሎውን ተኩሶ በጆን ፊት ይገድለዋል። ጆን ይወድቃል። በፍራንክስ ሽጉጥም የጓደኛውን ሞት ለመቀበል ይወስናል። ነገር ግን የጆን ሶስተኛ ጓደኛ ኤልዛቤልም ጆን ሕይወቱን ሳይበላሽ እንድትረዳውና እንድታስቆመው ተስፋ በማድረግ ይደውላታል። ኤልዛቤልም ጆን በሄደበት ቦታ ትሄዳለች። እዛም ፖሊሶችን በማግኘቷ ትገረማለች። ጆን ወንጀለኛ ለመግደል ሄዶ እንደነበረ ነገር ግን በመጨረሻ ቅስፈት ሀሳቡን ቀይሮ ሁሉም ነገር ለፖሊስ ለመናገር እንደደወለ ታውቃለች። ፖሊሶች ስለሆነ የገደለው ወንጀለኛ ይይዛሉ። እንዲሁም ጆንን በያዘው መሳሪያ ምክንያት እስር ቤት ይወስዱታል። ኤልዛቤልን በሞተር ብስክሌት ላይ ሆና በፖሊስ መኪና ፊት ትቆማለች። ነገር ግን መኮንኖች እሷን ለማስወገድ ያደረጉት ጥረት አልተሳካም። ከዛም ከጆን ጋር አብረው እንድትታሰር ይወስናሉ። የኤልዛቤልን እቅድ ከጆን ጋር ለዘላለም መኖር እንድትችል አባቷ ፍራንክስ ስልጣኑና ሀብቱን ተጠቅሞ ከስር እንዲያወጣቸውና የጆንን ስም ከክስ ነጻ እንዲያደርግለት ለማስገደድ ከጆን ጋር እስር ቤት መቆየት ነበር።